አንድ ጓደኛችን ከኛ አጠገብ ወይም አብረን የተማርነው ልጅ ትልቅ ቢዝነስማን ሆኖ ሊሆን ይችላል። እሱ ጋር ሄደን የሆነ ቢዝነስ አስጀምረኝ እንደዚህ አድርግልኝ እንዴት ልስራ ብለን ዝቅ ብለን መጠየቅ እና ማክበር ሲገባ እሱ ጋር ስንሄድ በቃ አንተማ እንደዚህ ያለፈልህ ምናምን እያለን የተለያየ የማይሆኑ ንግግር አድርገን ሰው እንዳይቀርበን ያደርገናል ማለት ነው። ያ በምናደርግበት ጊዜ ምን ይሆናል ማለት ነው? ቢዝነሳችን ወይም ደግሞ ህይወታችን በትክክል እንዳንመራ ያደርገናል። ሰው እንዲርቀን ያደርጋል። ስለዚህ ቢዝነስ ምንድን ነው? ወይም ደግሞ ህይወት ራሱ ሎጂክ ነች፣ ሲስተም ነው እንጂ ኢሞሽናል በመሆን በቃ ነርቨስ በመሆን ያለፈለት ሰው ላይ በመናደድ ወይም እኛን የሚበልጠን ሰው ላይ በመናደድ በሚለብሱ በሚያደርገው ባሉ ነገር በመናደድ ምንም ልናደርግ አንችልም። ራሳችን እንጎዳለን እንጂ። ነገር ግን ከሱ ተጠቃሚ መሆን ግን እንችላለን። ተማራም አልተማራም የሆነ ሰው ከኛ የተሻለ ካለ እኮ እሱ እኮ ትልቅ ሰው እኮ ነው። ምክንያቱም አንድ ሰው በልቶ የሚያድር ህይወቱን መምራት የቻለ ሰው ከሆነ እኮ እሱ ቢዝነስ ማን ነው ማለት እኮ ነው። የተማረ ሰው ነው ማለት እኮ ነው። ለምን አንድ ሰው ራሱን አሻሽሎ የተሻለ ህይወት ኖሮ ገንዘብ ኖሮ የሚበላ ነገር ሳጣ ቢማርም ባይማርም እሱ የተማረ አይደለም? የተማረ ሰውስ ማለት ምን ማለት ነው? የተማረ ሰው ማለት እኮ በልቶ ማደር የሚችል ሰው ማለት እኮ ነው። ያልተማረ ሰውስ? ያልተማረ ሰውማ ራሱን ሰርቫይቭ ሳያደርግ ችግር ላይ ነው የምኖረው። የሚበላ የለም፣ ችግር ነው። መማር ማለትስ ምንድን ነው? ቆይ ባዘው እኔ ልጠይቃቸው እስቲ ንገሩኝ። መማር ማለት እኮ ካልተማሩ ሰዎች የተሻለ ህይወት መኖር ማለት እኮ ነው አይደለም? ካልተማሩ ሰዎች የተሻለ ህይወት መኖር ማለት ነው እንደማውቀው። ነገር ግን ነጋዴው የተሻለ ህይወት እየኖረ ነው። they are businessmen, they are rich, they can survive anything, they can go anywhere, they can buy anything. ሰው ተማሩ ማለት እኮ እነሱ ነው። ስለዚህ ማይም ነው ምናምን ብለን አይነት ነገር it's not possible። ስለዚህ ማይንዳችን ማስተካከል አለብን ማለት ነው። ማይንዳችን የተስተካከለ አመለካከታችን መቀየር አለብን ማለት ነው። የቅናት አመለካከታችን መቀየር አለብን ማለት ነው። ያ እንዳልኩ ምንድነው ከሰው ጋር ያለንን ነገር ቅናት ወይም ደግሞ ኢሞሽን የሆነ በቃ ለምን እንደዚህ ያገኛ የምለውን ነገር አስወግደን ከሱ ለማግኘት መሞከር፣ እሱን በማክበር በማለማመጥ ሊሆን ይችላል። ተለማምጠም እኮ ካሳደጋ መንገዱን ከከፈተልህ እኮ በጣም ጥሩ ነገር እኮ ነው። ያን ማድረግ ብልጦች እንደዚህ ያደርጋሉ። እነሱም እኮ ብልጥ ሰው ማለት እኮ የተማረ ሰው ማለት እኮ ነው። ባሰይ ብልጥ ከሆንክ የሚሰራው ሰውን አክብርና መንገድ እንዲከፍትልህ አድርግ። ሞኝ ከሆንክ ደግሞ እንዴት እንደዚህ ሆና ለምን እንደዚህ ያደጋ ለምን እንደዚህ ሆና ትላለህ። ያ የሚሆነው ምን ሲሆን ነው? ያ የሚሆነው ሞኝ ስትሆን ነው። ሞኝ አትሁን። ያለን ሰውን አክብር። ከሚያውቁ ሰው ተማር።